አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢማን ወሎ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት የበስቡሳ አሰራር ነው። እንደምታውቁት አረቦች ከጋፋ ጋር የሚበሉት ነው ማለት ነው። እንደምትወዱት ተስፋ አለኝ። አሁን ወደ አሰራሩ እንገባለን ማለት ነው። እንግዲህ 3 እንቁላል አድርጌያለሁ። 1 ብርጭቆ ዘይት፣ 1 ብርጭቆ ስኳር፣ ሰሚግ፣ ቂሽጣና ቤኪንግ ፓውደር፣ ቫኒሊያ አስቀምጫለሁ ማለት ነው። ይሄንን በአንድ ላይ ሳህን እናመጣና እንበጠብጠዋለን በቅደም ተከተል። መጀመሪያ ዘይት እንጨምራለን። ዘይቱን ካደረግን በኋላ ስኳርን እንጨምራለን ከዘይቱ ላይ። ስኳር ከጨመርን በኋላ እንቁላሉን ከላይ እናደርጋለን። እንቁላሉን ካደረግን በኋላ ቫኒሊያውን አብረን እንጨምራለን። ቂሽጣውን አንዱን ቂሽጣ ሁሉንም ጨምሩት፣ ሁለቴ ስለምንሰራው ማለት ነው። እንቁላሉ ሽታ እንዳያመጣብን ቫኒሊያውን እንጨምራለን። ቤኪንግ ፓውደሩን ከሰሚቱ ጋር አንድ ላይ እናዋህደዋለን ማለት ነው። በመቀጠል የተዋሃደውን እናማስለዋለን በደንብ እንትን እንዲልልን። ውህዱን እናቀላቅለዋለን ማለት ነው። በደንብ አድርጋችሁ መቱት ማለት ነው። ቀስ ብላችሁ ይሄው እንደዚህ መትቸው ተመልሻለሁኝ። ከዛ ሰሚቁንና ቤኪንግ ፓውደሩን ከላይ ጨምርበታለሁ። ከዛ በደንብ አድርገን እናሸዋለን። በደንብ አድርጋችሁ መቱት ማለት ነው። ቀላል ነው፣ በጣም ቆንጆ ጣዕም ያለው ነው። ሰርታችሁ ሞክሩት። ያው እንደምታውቁት አረቦች ይሄን ይወዳሉ። ሲኒየውን ትንሽ ዝብዳ አድርጌ አዳርሻዋለሁ፣ ምክንያቱም እንዳይዝብኝ ማለት ነው። ከዛ ግማሹን ሰሚግ ሲኒየው ላይ አደርግበታለሁ ማለት ነው። በደንብ አድርጋችሁ ዳር እስከ ዳር እንዲሆን ግማሹን ታደራጁታላችሁ። ካደራጀነው በኋላ ይሄንን ከታች ፍሩኑን ሸቅለን ትንሽ ደረቅ እንዲልልን ፍሩን ውስጥ እናስገባዋለን። ፍሩን ውስጥ ከገባ በኋላ ከመሃል የምናደርገውን ክሬም እንሰራለን። ዳርዳሩ እንዳይዝብን ዝብዳውን እናረግበታለን ማለት ነው። ከዛ 1 ኩባያ ሀሊብ፣ ግማሽ ኩባያ ነሻ እና ሱካር፣ ግማሽ ኩባያ ሱካር አድርገን በአንድ ላይ እሳቱን ቅንስ አድርገን እናበስለዋለን ማለት ነው። ሱካሩ እንዲማሟለን አብሮ ክሬም እንዲሆንልን ማለት ነው። እሳቱን ቅንስ አድርጋችሁ፣ ምክንያቱም ነሻው እጃችሁ እንትን እንዳይል፣ ነሻው የመላከክ ባህሪ ስላለው ነሻው እንዳይበላሽባችሁ ይሄን በደንብ አድርጋችሁ መጀመሪያ ዳር ላይ ትመቱትና እሳቱን በመካከለኛ አድርጋችሁ እንደዚህ ትመቱታላችሁ። እጃችሁን ሳታቆሙ ትመቱታላችሁ። ይሄው እኔ እንደዚህ ወፈር ብሎልኝ ወጥቷል ማለት ነው። እንደምታዩት እንደዚህ ወፈር ማለት አለበት፣ ነርሎ ሲኒያውን እንዳይሄድብን ወደ ታች። ከዛ ይሄው አውጥቼ መጥቻለሁ። ድርቅ ብሎልናል እንደምታዩት። አሁን ይይዝልናል። ሲኒያውን ስለቀባሁት ዝብዳ አልተቃጠለብኝም ማለት ነው። ከዛ በኋላ ክሬሙን ከላይ ጨምረዋለሁ ማለት ነው። በደንብ አድርጋችሁ ታስተካክሉታላችሁ። ከዛ ቅድም የገመስነውን ሰሊቅ ከላይ ቀስ ብላችሁ እንደዚህ ወፈር ሲልባችሁ ትንሽ ውሃ ጨምሩበት፣ ምክንያቱም እንዲዳረስላችሁ ማለት ነው። እንደዚህ አድርጋችሁ መታችሁ ከላይ ትጨምሩበታላችሁ፣ ቀስ ብላችሁ እንዳይበላሽባችሁ። ከታች ስለበሰለ አሁን የላይኛውን ፍሩን ነው ማለት ነው የምንለኩሰው፣ በሰል እንዲልልን ማለት ነው። እንግዲህ ጓደኞቼ እንደምትወዱት ተስፋ አለኝ። ሰብስክራይብ አድርጉኝ። አዲስ ነኝ። ዩቲዩብ ተዘግቶብኝ በሌላ ቪዲዮ ነው የመጣሁት።
በሌላ ቻናል ነው የመጣሁት። ሼር አድርጉልኝ ከወደዳችሁት። አስተያየታችሁን ኮሜንት ላይ አሳውቁኝ። ኢንሻአላህ ይሄንን ከላይ አብስየው እንገናኛለን ማለት ነው። ይሄው ብስል ብሎ ከላይ መጥቻለሁ። ከዛን ያዘጋጀሁት ሽራ አለኝ ማለት ነው። ሱካርና ውሃ በአንድ ላይ አንዳንድ ኩባያ አድርጋችሁ አብስላችሁ ከቀዘቀዘ በኋላ ከላይ የምንጨምረው ማለት ነው። ያው የአረቦች ምግብ የአረቦች ጋህዋ ሱካር ስለሌለው ይሄ ሱካር አለው፣ በዛ ነው ማለት ነው የሚበሉት። ከቡናቸው ጋር የሚያቀርቡት ይወዱታል። ምግብ የምንሰራ ሰዎች ይሄን እንደዚህ አድርገን በቀላል መንገድ እንደዚህ አድርገን ሰርተን ለሰዎቻችን ማቅረብ እንችላለን ማለት ነው። ይሄው የሚያምር ሆኖልናል። እንደዚህ አድርጋችሁ ሰርታችሁ ሞክሩት። አሰላሙ አለይኩም ወራህመቱላሂ